እችም መኖር ጥሩ ነው ቅንገዥና ተስፋፊ የተባሉ በኢህአዴግ ሲወገዙ የኖሩት አጼ ሚኒሊክ ዛሬ ብልህ መሪ ተብለው ተደንቀዋል ነገ ደግሞ ሌላ እንሰማ ይሆናል የተከበሩ አቶ አርከበ ሶስተኛ አማራጭ የሚባል ነገር የለም ብለዋል ህዝቡ ሶስተኛ አማራጭን ያያየው ነው የሰው ምስክርነት አይፈልግም በጽንፍ መቃወም በጽንፍ መደገፍ ምን ያህል ለኢትዮጵያ ፖለቲካ እንደማይበጅ በዚህ መድረክም ደግሞ ምን ያህል ከሶስተኛ አማራጭነት ተለይቶ ይሄ አስተሳሰብና ጽንፍ እየታየ እንደሆነ ህዝቡ ያያየው ነው ስለዚህ ምናልባት አውሮፓ ለጉብኝት ሄደው ከሆነ የፓርላማ ወንበር አቀማመጥ አይተዋውቃሉ በሶስት ረድፍ ነው እንደ ኢትዮጵያ በሁለት ረድፍ አይደለም የሚሰራው ምክንያቱም በአብዛኛዎቹ ሀገሮች ሶስት አማራጮች ስላሉ ነው ግን ከዛም በላይ አራትም አምስትም ስድስተኛ አማራጭ አለ ሌላው የኦሮሞ ህዝብ አይታመንም ብላችኋል ብለዋል ይሄ ድርጅቱ በፈረመው የሥነ ምግባር ደንብ የሚያስቀጣ ነው እንደዚህ አንድም ቃል አልተባለም እኛ ያልነው አሁን ባለው ህገ መንግስት መሰረት ለምሳሌ የኦሮሞ ህዝብ በህገ መንግስቱ መሰረት ከኢትዮጵያ ቢገነጠል የኢትዮጵያ ህልውና አንድነት ያከትማል ይሄን ጉዳይ እንዴት ታስታርቁታላችሁ ነው ይሄን ጥያቄ በቀጥታ መመለስ ሲያቀታችሁ ተራ የሆነ ፕሮፓጋንዳ መጠቀም ተገቢ አይደለም እናንተ 17 አመት የጫካ ትግል ያያላችሁ የኢትዮጵያ ህዝብ በደርግ ፕሮፓጋንዳ ምን ያህል እንደሰለጠነ ፊልሙን መለስ ብላችሁ ብታዩት እንደዚህ አስተሳሰቡን አቃላችሁ ትንሽ ለማደናገር ባልሞከራችሁ ነበር ስለዚህ ይሄ መታረም ያለበት ነው ያስቀጣል ደርግ መደምሰስ አልነበረበትም ብላችኋል አላልንም ያልነው እናንተ ለሻቢያ ደህንነት ብላችሁ ህልውና ብላችሁ ሳህል በረሃ ውስጥ ምሽግ ውስጥ ገብታችሁ ተዋግታችኋል ነው ይሄ ትክክል ነው የምትሉ ከሆነ እና ኦነግ ዛሬ ኤርትራ ውስጥ ሄደው እናንተ መዋጋታችሁ ስተቱ ምን ላይ ነው እስቲ አስታርቁት መልሱት ነው ሌላው መሬትና ህዝብ ጉዳይ ቅድም በግልጽ አስቀምጠናል አቶ ሬድዋን ይያሉ ያለው ከህዝብ በላይ መሬትን ወንዝን ተራራን ታስቀድማላችሁ ነው አላልንም ሁለቱ አይነጣጠሉም ነው ይያልን ያለን የመሬት ጉዳይ የተራራ ጉዳይ የወንዝ ጉዳይ ዋጋ ከሌለው 70,000 ህዝብ ለምን ባድመ ሄዶ አለቀ የባድመ ህዝብ እኮ ራሱ 70,000 አይሆንም በባድመ ጦርነት የሞተውን ህዝብ እኮ የባድመ መሬት እኮ ለመቃብርነት እንኳን አይበቃም እኮ አታጣሙት ሁለቱ ተነጣጥሎ የሚታይ አይደለም ነው እኛ ያልን ያለ ነው ችግሩ ግን ነው አሁን የወደብ የባህር በር ጥያቄ በነገራችን ላይ እኛ የወደብ ብለን አናቅም ባህር በር ነው በቁንጽል አሰብ ምጽዋ ያልን አቅርበን አናቅም የባህር በር ጥያቄ ትልቅ የሆነ ብሔራዊ ትርጉም ያለው ጉዳይ ነው ከትውልዱ ከወደፊቱ ትውልድ አስተሳሰብ ጋር እንኳን ይያያዛል የባህር ጨውና የባህር አሳ የማይበላ ትውልድ ከሚበላ ትውልድ አስተሳሰብ የተለየ ነው የሚሆነው ግን የሚገርመው ነገር እንዴት ነው በሰላም የሚመጣው ብላችሁ ጥያቄ ጠይቃችኋል ታሪክን አጣቅሰን እኮ ከሁለተኛው ዓለም ጦርነት በእናክሊሉ ሀብተወልድ በእናጼ ኃይለ ሥላሴ እኮ ኢትዮጵያ የባህር በር አግኝታለች አልናችሁ በሰላም አንድ ሰው ደም ሳይፈስ ከዚህ ታሪክ ለምን ነው ማትማሩት ትውልዱ ይሄን ይዞ ቢቀጥል ምንድነው ችግሩ ግን አንድ ጥያቄ መመለስ አለባችሁ የኛን የባህር በር ጥያቄ የካሃዲ ጥያቄ አርጋችሁ ታቀርባላችሁ ቻይና ግን በታይዋን ላይ ያላትን የገበኛል ጥያቄ ስታነሳ ሩቅ ምስራቅ ድረስ ሄዳችሁ ጥያቄውን ደግፋችሁ በይፋ ቆማችኋል እንዴት ታስታርቁታላችሁ እንደው ያስተዛዝባል ትንሽ ህሊና ቢኖረን ጥሩ ነው ምንናገረው ነገር ህዝብ የመገመት አይምሮ አለውና ትንሽ ጥንቃቄ ብታደርጉ ጥሩ ነው ሌላው አንድም ዓለም አቀፍ ድርጅት አሁን የሰብአዊ መብት ተሟጋች ደግፋችሁ የቆመ የለም ይሄን ታወግዛላችሁ ዛሬ ጧት ሬዲዮ ሳዳምጥ ነበር ታብጠለጥላላችሁ እነዚህ ድርጅቶች ግን የሻቢያ መንግስትን ሲያወግዙ የኢትዮጵያ ቴሌቪዥንና ሬዲዮ ሲያደነቁረን ይውላል ስለ ትክክለኛነቱ መረጃ ሆኖ የሚቀርበው አሳማኝ ሆኖ የሚቀርበው እሱ ነው ምስክር ሆኖ የሚቀርበው እሱ ነው ስለዚህ ኢህአዴግ በእንዲህ አይነት በተደበላለቀ ግልጽነት በሌለው በሚያደናግር አስተሳሰብ ያገርን ጥቅም ሊያስከብር አይችልም በእኛ እምነት ለመጀመሪያ ጊዜ የባህር በር ጥያቄን በፖለቲካ ፕሮግራሙ አካቶ የቀረበ ድርጅት ኢዴፓ ነው ሁለት ሰላማዊ ሰልፎችን በመስቀል አደባባይ የአልጀርስን ስምምነት በባህር በር ጉዳይ አጣብቂኝ ውስጥ ያስገባን ተቃውሞ የቀረበ ድርጅት ኢዴፓ ነው 145,000 የህዝብ ፔቲሽን ለዩኤን እና ለአፍሪካ ህብረት የአልጀርስን ስምምነት ተቃውሞ ያቀረበ ድርጅት ነው ኢህአዴግ በአጠቃላይ ከውልደቱ እስካሁን ድረስ ታሪኩ የሚያሳየው በብሔራዊ ደህንነት ላይ ትልቅ የሆነ ስተት ክህደት የፈጸመ ድርጅት መሆኑን
ወደፊትም የኢትዮጵያን አንድነት አጠናክሮ ሊቀጥል አይችልም ብሔራዊ ጥቅምን ሊያስከብር አይችልም ስለዚህ ምልክታችን የዘመን ማብሰያ አበባ ነው እኛን ምረጡ አመሰግናለሁ